ሰላም ትሬደርስ እንዴት አመሻችሁ? አይ ሆፕ ጥሩ ጊዜ እንዳሳለፋችሁ ሳምንታችሁም አሪፍ እንደሆነ ተስፋ አደርጋለሁ። እንግዲህ ዛሬ ደግሞ ሁለተኛው የሜንቶርሺፕ ክላሳችን መተናል። ባለፈው አልጨረስንም። ስለ ሊኩዊዲቲ ሞር በደንብ ዛሬም ዲስከስ እናደርጋለን። እስከ አርብ ድረስ ልንሄድ እንችላለን ስለ ሊኩዊዲቲ ዲስከስ በማድረግ ማለት ነው። ከዚህ በፊት የነበረውን ስለ ሊኩዊዲቲ ካላያችሁ ዩቲዩብ ላይ ቪዲዮ አፕሎድ አድርጌያለሁኝ። ገብታችሁ ፓርት ዋንን ማየት ትችላላችሁ። ይሄ ከፓርት ቱ ነው የምንቀጥለው ማለት ነው። ባለፈው ለ15 ደቂቃ ነበር ዲስከስ ያደረግነው። ዛሬም ለ15 ደቂቃ እስከ 30 ደቂቃ ድረስ በደንብ ዲስከስ እናደርጋለን። ብዙ ሰዓትም አልይዛችሁም። እናንተ የሚጠበቅባችሁ ኖትቡካችሁን አውጥታችሁ ተከታተሉኝ እና ደግሞ ይህን ክላስ ከጨረስን በኋላ ደግሞ ገብታችሁ ደግሞ ራሳችሁን አስተምሩት ማለት ነው። ማወቅ ያለባችሁ ብዙ ነገሮች ስላሉ ማለት ነው። ስለዚህ አሁን 3 ሰዓት ሆኗል። ወደ ክላሳችን እንግባ። በመጀመሪያ ግን እዚህ ጋር ምን ይታያችኋል? ምን ይታያችኋል? አርሰናል ፋን ካላችሁ እስቲ ለሚኑ። እንግዲህ ደስ ብሎናል። እሺ ከባለፈው ቻርት እንቀጥል። ደስ ስላለኝ ነው በደንብ። እሺ ገበያው ሊኩዊዲቲ የት እንዳለ ካላወቅ አንተ ራሴ የገበያው ሊኩዊዲቲ ወይ ደግሞ ስቶፕ ሎስ ትሆናላችሁ ብዬ በባለፈው እዚህ ላይ ነበር ያቋረጥነው። አብዛኞቻችሁ ጠይቃችሁ ነበር፣ ታዲያ ሊኩዊዲቲ የት ቦታ ነው የሚቀመጠው? ምን ላይ ነው ያለው? ቻርት ላይ ምን ይመስላል? ቻርት ላይ ስንገባ ቀጥታ እንዴት ነው ሊኩዊዲቲ ምኑ ጋር እንዳለ የምናውቁ የሚለውን ጠይቃችሁ ነበር። በዛሬው ዲስከስ እናደርጋለን። ቻርት ላይ የት ነው የሚገኘው፣ ምንስ ይመስላል የሚለውን እንየው። ያው ሊኩዊዲቲ በብዛት የሚገኝበት ቦታ ቴክኒካል አናላይሲስ ትሬድ የሚያደርጉ አሉ። እነሱ ኦርደር በከፈቱበት ቦታ ጋር ክሎዝ በሚያደርጉበት ቦታ ጋር ነው የሚኖረው ማለት ነው። ሊኩዊዲቲ አብዛኛው ጊዜ ያው የሚቀመጠው ኦርደር በሚያስቀምጡበት ቦታ ጋር ነው ማለት ኦርደራቸውን ከገቡ በኋላ ለምሳሌ ባይ ኦር ሴል ብለው ገብተውን ከሆነ ያኔ ስቶፕ ሎስ ያስቀምጣሉ። ያ ሊኩዊዲቲ ይባላል። እና ከዛ ውስጥ አንዱ ቴክኒካል አናላይሲስ ትሬድ ከሚያደርጉ ትሬደሮች ኦርደራቸውን ከሚከፍቱት አንደኛው ኦልድ ሃይ እና ኦልድ ሎ ላይ ነው። ኦልድ ሃይ እና ኦልድ ሎ ማለት ያው እንደ ስዊንግ ሃይ እና ስዊንግ ሎ ነው። አብዛኛው ጊዜ ሳወራ ከሰማችሁ ማርኬት እዚህ ጋር ስዊንግ ሃይ አለ፣ ስዊንግ ሎ ምናምን ነገር እላለሁ። እና ያ ስዊንግ ሃይ እና ስዊንግ ሎ ሊኩዊዲቲ አብዛኛው ጊዜ ይቀመጣል። ወይም ደግሞ ባይ ሳይድ ሊኩዊዲቲ ኦር ደግሞ ሴል ሳይድ ሊኩዊዲቲ ማለት እንችላለን። እዚህ ጋር እንየውማ። አሁን ማርኬት እንደምታዩት ወደ ላይ ፑሽ አድርጎ ነበረ፣ ቴን ማርኬት ወርዶ ነበር። አሁን እዚህ ጋር ምንድን ነው አብዛኛው ሪቴል ትሬደሮች ማለት ይሄ ችርቻሮ እኛን ጨምሮ ማለት ነው ሪቴል ትሬደሮች እንባላለን። እነዚህ ሪቴል ትሬደሮች ሴል እያሉ ነው እዚህ ጋር ገብታችኋል። ሴል በሚሉበት ጊዜ እዚህ ጋር ምን ከፍተዋል? ኦርደር ከፍተዋል። ገብታችኋል። እዚህ ጋር ሴል እያሉ ነው። አብዛኛው ትሬደር በሚሊዮን የሚቆጠር ዶላር እዚህ ጋር እየተነገደ ነው። ስለዚህ እዚህ ጋር ኦርደራቸው አለ። ስቶፕ ሎሳቸው ሜቢ እዚህ ጋር ሊሆን ይችላል፣ ሜቢ ደግሞ ከፍ ሊል ይችላል። ብቻ ግን እዚህ ጋር ምን አለ? ሊኩዊዲቲ አለ፣ መኒ አለ። ምክንያቱም አብዛኛው ትሬደር ሴል እያለ ስለሆነ ቴንስ አሁን ማርኬት ወደ ላይ ፑሽ አደረገ። ወደ ላይ ፑሽ ያደረገበት ሪዝን ምንድን ነው? ሊኩዊዲቲ ፍለጋ ማለት ነው። ወደ ላይ ወጣ። የስዊንግ ሃይንን ሊኩዊዲቲ ከወሰደ በኋላ እንደምታዩት ድሮፕ አደረገ። ስለዚህ ሁል ጊዜ ስዊንግ ሃይ ላይ እና ስዊንግ ሎ ላይ ባይሳይ ሊኩዊዲቲ እና ይሄ ስዊንግ ሃይ እንደ ባይሳይ ሊኩዊዲቲ እንለዋለን። ስዊንግ ሎ ደግሞ እንደ ሴልሳይ ሊኩዊዲቲ እንለዋለን። ስዊንግ ሃይ ላይ እና ስዊንግ ሎ ላይ ሁል ጊዜ ሊኩዊዲቲ ይቀመጣል። እኛ ትሬድ የምንገባው ሊኩዊዲቲ ከተወሰደ በኋላ ነው የምንገባው፣ ከዛ በፊት አይደለም። ምክንያቱም ማየት አለብን ሊኩዊዲቲ ስዊፕ መሆኑ። ሊኩዊዲቲ የቱ ጋር እንደሚቀመጥ ማታውቁ ከሆነ ሊኩዊዲቲ ትሆናላችሁ፣ ስቶፕ ሎስ ትሆናላችሁ ብያችኋለሁ። ስለዚህ ልብ አድርጉ፣ ሁሌ ጊዜ
ኦልድ ሃይ ላይ እና ኦልድ ሎው ላይ፣ ስዊንግ ሃይ ላይ እና ስዊንግ ሎው ላይ፣ ባይ ሳይድ ሊኩዲቲ ላይ እና ሴል ሳይድ ሊኩዲቲ ላይ ሊኩዲቲ ይቀመጣል። ማርኬት ያን ሊኩዲቲ ከወሰደ በኋላ እንዴት ስትሮንግሊ እንደሚወርድ ይዩትማችሁ። ለምሳሌ እዚህ ጋር እናየው። በሴል ሳይድ ሊኩዲቲ ማርኬት ድሮፕ አድርጎ ነበር፣ ወርዶ ነበር። አሁን እዚህ ጋር ሪቴል ትሬደሮች ይህንን ተዉትና እዚህ ጋር ፎከስ እናደርግ። ሪቴል ትሬደሮች እኛንም ጨምሮ ሌሎችም ሰፖርት ኤንድ ሪስታንስ የሚጠቀሙ አሉ። ሌሎችም ቴክኒካል አናላይሲስ ኢንዲኬተር ምናምን የሚጠቀሙ አሉ። ብቻ ሶ እዚህ ጋር ምን እያደረጉ ነው? እየገዙ ነው። ሶ ባይ 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 እያሉ ነው። እዚህ ጋር ማርኬትም እንደምታዩት ወደ ላይ እየሄደ ነው። እዚህ ጋር ባይ በሚሉበት ጊዜ ምን ይቀመጣል? የእነሱ ፖዚሽናቸው፣ ኦርደራቸው፣ ስቶፕ ሎሳቸው የገቡበት ቦታ እዚህ ጋር ስለሆነ እዚህ ጋር ምን ይከማቻል? ገንዘብ ይቀመጣል። ገንዘብ አለ። ማርኬት ደግሞ ብለናል በባለፈው። የባለፈውን ካላያችሁ ገብታችሁ ዩቲዩብ ላይ ዩቲዩብ እያችኋለሁ፣ ቴሌግራም ላይ ፖስት አድርጌዋለሁ። ሶ ገብታችሁ ዩት ያላያችሁ ሰዎች ማለት ነው። ሶ ማርኬት መጣ፣ ሊኩዲቲያቸውን ወሰደው። እንደምታዩት ይውላችሁ እንዳለ ግሪን ካንደል ነው። ይሄ ምን ያሳየናል? ማርኬት ኢንተረስት እንደሆነ በቃ ላይክ ባንኮች ላይክ በደንብ ባይ እያሉና ሴል እያሉ እንደሆነ ማለት ነው ያሳየናል። ሶ እዚህ ጋር ሁል ጊዜ ቼክ ማድረግ ያለብን ነገር ቢኖር ባይ ሳይድ ሊኩዲቲ ከተወሰደ በኋላ ነው ሴል የምንገባው። ሴል ሳይድ ሊኩዲቲ ከተወሰደ በኋላ ነው ባይ የምንገባው። ገብቷችኋል? ለምሳሌ ማርኬት ሁል ጊዜ ከመውረዱ በፊት ሁል ጊዜ ምን ያደርጋል? ወደ ላይ ይወጣል። ባይዘዌ ወደ ላይ የወጣበት ምክንያት ሰምታይምስ ፌክ አውትም ሊሆንም ይችላል። አሁን አንዳንድ ትሬደሮች ምን ብለው ያስባሉ? እዚህ ጋር ባይ 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 እያሉ ነው ማርኬት ወደ ላይ የሚወጣ ይመስላቸዋል። አንዳንድ ትሬደሮች ደግሞ ኦርደራቸውን እዚህ ጋር ከፍተዋል። ስለዚህ ይሄ አይሲቲ እኛ ምን ብለን እንጠራዋለን? ይሁዳ ማለት ነው። ጁዳ ስዊንግ እንለዋለን። የይሁዳ ማለት ይችላል። ማርኬት እንደምታዩት አውቆ ነው ወደ ላይ የወጣበት ሪዝን ከወሰደ በኋላ ወደ ታች ይወርዳል። ስለዚህ ባይ ሳይድ ሊኩዲቲ ከተወሰደ በኋላ የምንገባው ሲታፕ ሴል ሳይድ ሊኩዲቲ ነው። ሴል ነው የምንገባው። አብዛኞቻችሁ ኮንፊውስድ እየሆናችሁ ስለሆነ ማለት ባይ ሳይድ ሊኩዲቲ ከተወሰደ በኋላ ባይ ትገባላችሁ። ኖ ሴል ነው የምንገባው። እዚህ ጋርም ማርኬት መቶ ሴል ሳይድ ሊኩዲቲ ከተወሰደ በኋላ ያኔ ምን እናያለን? ባይ እንገባለን ማለት ነው። ማርኬት ወደ ላይ ከመውጣቱ በፊት መጀመሪያ ምን ያደርጋል? ወደ ታች ይወርዳል። ወደ ታች የሚወርድበት ምክንያት እዚህ ጋር ያለውን ሊኩዲቲ ለመውሰድ ማለት ነው። ሶ ሌላኛው ደግሞ ሊኩዲቲ የቱ ጋር ይቀመጣል? ሰፖርት እና ሬዚስታንስ ጋር ነው። ያው ደብል ታፕስ ላይ ደብል ባተም የምንላቸው አሉ እና ኢኳል እና ኢኳሉ። ሶ እዛ ሪቴል ትሬደሮች ለምሳሌ እዚህ ጋር እንየው። ማርኬት ወደ ላይ ወጥቶ ነበር፣ ወረደ፣ አሁንም ድጋሚ መጣ። አሁን እዚህ ጋር ሪቴል ትሬደሮች በቃ ደብል ታፕ አግኝተናል፣ ማርኬት ሲመጣ አሁንም እዚህ ጋር ሴል እንገባለን እያሉ ነበር። ስቶፕ ሎሳችሁ ሜቢ እዚህ ጋር አድርገውት ሊሆን ይችላል። ቴን ማርኬት ሜቢ ትንሽ ወረደ እና ድጋሚ መጣ፣ የእነሱን ስቶፕ ሎስ ወሳሰደው። እዚህ ጋር ደግሞ ብሬክአውት ትሬደሮች ደግሞ ይጠቀማሉ አሉ። ማርኬት ብሬክ ሲያደርግ አይ በቃ ማርኬት ደግሞ ብሬክአውት አድርጎ ሊሄድ ነው ብለው ባይ ይገባሉ። ቴን ማርኬት እንደምታዩት ድሮፕ አድርጓል። ስለዚህ ሁል ጊዜ ሊኩዲቲ ሌላ ቦታ ምኑ ጋር ይቀመጣል? ደብል ታፕ ላይ እና ደብል በተም ላይ ይቀመጣል። ሌላኛው ነገር ደግሞ የሚቀመጥበት ቦታ ደግሞ ዴሊ ሴሽን ሃይ ላይ እና ሎ ላይ ነው። ፕሪቪየስ ዴይ ለምሳሌ ትላንትናው ፕሪቪየስ ዴይ ሃይ እና እሱን ቻርት ላይ ምን እንደሚመስል ቀጣይ ላይ እናየዋለን፣ ዛሬ እናየዋለን ብዬ አስባለሁኝ። ሶ የትላንትናው ሃይ ላይ እና ሎ ላይ ይቀመጣል ሊኩዲቲ። ሁለተኛው ደግሞ የሚቀመጠው ደግሞ ምን ላይ ይቀመጣል? ሴሽን ላይ ይቀመጣል። እነ ኤዥያን ሴሽን ላይ ለምሳሌ አብዛኛውን ጊዜ ኤዥያን ሴሽን ሊኩዲቲ የለውም። ስለዚህ ሬንጅ ነው የሚፈጠረው። ቴን ለንደን ሴሽን ኦፕን ሲሆን የኤዥያን ሴሽን ሊኩዲቲ ይወስደዋል። ሃይ ሊሆን ይችላል፣ ሎ ሊሆን ይችላል፣ እሱን ይወስደዋል። እንዲሁም ደግሞ ኒውዮርክ ሴሽንም ደግሞ የለንደንንም የኤዥያንም ሴሽንም ደግሞ ሊኩዲቲ ከወሰደ በኋላ ሪቨርስ ላይ ይችላል። ስለዚህ እኛ ሁልጊዜ ማየት ያለብን በቃ ማርኬት ከተወሰደ በኋላ ነው
ትሬድ የምንገባው ማለት ነው። ማርኬት እዛ ቦታ ጋር የሚመጣበት ምክንያት እነዛ ኤሪያ ጋር የሚመጡበት ምክንያት በሁለት ነገር ነው። አንደኛው ኦርደር ማቺንግ ለማድረግ ነው። ኦርደሮችን ለመውሰድ እና እንዲሁም ማች ለማድረግ ነው። ሁለተኛው ደግሞ ዋጋውን ሚዛናዊ ለማድረግ ነው። ሰምታይምስ ማርኬት በደንብ ሙቭ በሚያደርግበት ጊዜ ሚዛናዊ ላይፈጥር ይችላል። ን ተመልሶ ፌር ቫሊዩ ፈጥሮ ማለት ዋጋውን ሚዛናዊ አድርጎ ፕራይስ ሪቨርስ ሊያደርግ ይችላል ማለት ነው። እዚህ ጋር ልብ አድርጋችሁ እንድታዩልኝ የምፈልገው ነገር ሁል ጊዜ ባይ ሳይድ ሊኩዲቲ ከተወሰደ በኋላ ነው ሴል የምንገባው። እንዲሁም ደግሞ ባይ የምንገባው ደግሞ ሴል ሳይድ ሊኩዲቲ ከተወሰደ በኋላ ማለት ነው። አሁን ቻርት ላይ ምን ይመስላል የሚለውን እንየው አብረን ባክቴስ እናደርግ። እሺ አሁን ወደ ቻርታችን ገብተናል። ምን ይመስላል የሚለውን እንየው። በመጀመሪያ ይህንን ባክል አድርገውና እንደምታዩት አሁን ማርኬት እዚህ ጋር ምን አለን? ባይ ሳይድ ሊኩዲቲ አለን፣ ስዊንግ ሃይ አለን። እዚህ ጋርስ ቅድም ምን ብለናል? ስዊንግ ሎ አለን ወይ ባይ ሳይድ ሊኩዲቲ፣ ይህን ደግሞ ሴል ሳይድ ሊኩዲቲ ማለትም ትችላላችሁ ማለት ነው። አሁን ማርኬት ወዴት እንደሚሄድ አናውቅም። ምንፈልገው እኛ ሊኩዲቲ መጀመሪያ መወሰድ አለበት። ወይ ሜቢ ባይ ሳይድ ሊኩዲቲ ሊወሰድ ይችላል ቀድሞ፣ ወይ ደግሞ ሴል ሳይድ ሊኩዲቲ ሊወሰድ ይችላል ቀድሞ። ስለዚህ እኛ የምንፈልገው ሊኩዲቲ መጀመሪያ መወሰድ አለበት። እንየው። ኦራይት ማርኬት እንደምታዩት ሴል ሳይድ ሊኩዲቲ ወስዷል። አሁን ከወሰደልን በኋላ ያኔ ምን እናያለን ማለት ነው? ሪቨርስ እናያለን። አሁን ማርኬት እዚህ ጋር ያለው ሊኩዲቲ ወስዷል። እዚህ ጋር ሪቴል ትሬደሮች ባይ ባይ እያሉ ነበረ። ቴን ማርኬት መጣ፣ ምን አረገ? ኦርደር ማቺንግ አረገ። ቅድም ብያቸዋለሁ። ማርኬት ወደዛ ቦታ የሚመጣበት ምክንያት አንደኛው ኦርደሮችን ማች ለማድረግ ነው፣ ወይም ደግሞ ፌር ቫሊዎችን ዋጋዎችን ሚዛናዊ ለማድረግ ነው ብያቸዋለሁ። ሶ ማርኬት አሁን ይህን ወስዷል። ስለዚህ ሌላ ሊኩዲቲ ያለን ሜቢ አሉ እኮ እዚህ ጋር ወደዚህም ሊኩዲቲዎችም አሉ። ግን አሁን ማርኬት ይህን ሊኩዲቲ ከወሰደ በኋላ ማርኬት የሚንቀሳቀሰው በቃ ከሊኩዲቲ ወደ ሊኩዲቲ ነው። አሁን እዚህ ጋር ደግሞ ምን እየተፈጠሩ ነው? ሌሎች ሪቴል ትሬደሮች ደግሞ ሴል እያሉ እዚህ ጋር ማለት ነው። ስለዚህ ማርኬት ደግሞ አሁንም ደግሞ የነዚህ ደግሞ ሊኩዲቲ ደግሞ ሊወስድ ይችላል። ለምሳሌ ብናየው አያችሁት? አሁን ሊኩዲቲያቸውን ወሰደ። አሁን ደግሞ ሌላ ደግሞ ሊኩዲቲ ደግሞ እየተፈጠረ ነው። እዚህ ጋር ሴል ሳይድ ሊኩዲቲ አለ። ይህንን እናጥፋውና አሁን ደግሞ እዚህ ጋር ያለው እነዚህ አሬዲ ሊኩዲቲዎች ተወስደዋል። እነዚህም በቃ ማየት ምንም ጥቅም የለውም። ማርኬት ሪቨርስ አድርጎ የዚህኛው ሴል ሳይድ ሊኩዲቲ ሊወስድ ይችላል። ወይም ደግሞ እዚህ ጋርም ደግሞ ምን አለን? ስዊንግ ሃይ አለን። አሁንም ባይ ሳይድ ሊኩዲቲ አለን። ማርኬት የእነዚህም ባይ ሳይድ ሊኩዲቲ ሊወስድ ይችላል። ስለዚህ መጀመሪያ ሊኩዲቲ ሲወሰድ አልተወሰደም። ሊኩዲቲ ማርኬት አሁን ያለበት ቦታ ፌር ቫሊዩ ጋፕ ላይ ነው። ቀጣይ ላይ እናየዋለን። ሜቢ አርብ ወይ ደግሞ ሰኞ፣ ዛሬ ካልጨረስን ሰኞ ልናየው እንችላለን። ዛሬ ስለ ሊኩዲቲ ከጨረስን ግን አርብ ስለ ፌር ቫሊዩ ጋፕ እናያለን ማለት ነው። ማርኬት ቅድም ብያችኋለሁ፣ አንደኛ ኦርደር ማች ለማድረግ ነው። ሁለተኛው ደግሞ ዋጋዎቹን ደግሞ ሚዛናዊ ለማድረግ ነው። ማርኬት እዚህ ጋር በሚወጣበት ሪዝን እዚህ ጋር ጋፕ ተፈጥሮ ነበር ማለት ነው። ማርኬት መጣ፣ እሱን ሚዛናዊ ያደረገ። አሁንም እዚህ ጋር ምን አለን? ስዊንግ ሃይ አለን። አሁን ይሄኛው ስዊንግ ሃይ ባይ ሳይድ ሊኩዲቲ ይባላል። በአጭሩ ስዊንግ ሃይ ለማለት 3 ካንደሎች መኖር አለበት። መሀል ያለው ካንደል ከመጀመሪያውና ከመጨረሻው ካንደል ላይ ሲበልጥ ስዊንግ ሃይ እንለዋለን። እንደምታዩት 1 2 3 ካንደል አለ። የሁለተኛው ስለበለጠ ይህንንም እንደ ስዊንግ ሃይ ልናየው እንችላለን። ስለዚህ እዚህ ጋርም ስዊንግ ሃይ ጋር ሊኩዲቲ ስለሚቀመጥ ማርኬት ወደዛ ቦታ ሊሄድ ይችላል ማለት ነው። እንደምታዩትም ሄዷል። አሁንስ ማርኬት አሁንም ደግሞ ምን እየፈጠረ ነው እየሄደ ያለው? አሁን አሬዲ ይሄ ሊኩዲቲ ስለተወሰደ ላናየው እንችላለን። እዚህ ጋርም ደግሞ እንደምታዩት ጋፕ አለ። እንዲሁም ደግሞ ሴል ሳይድ ሊኩዲቲዎች አሉ። እዚህ ጋር ታችኋል ተጠራቅመዋል። እዚህ ጋርም አለ።
ወደ እነዚህም ሊኩዲቲ ደግሞ ሊመጣም ይችላል እንየው። ወደ ላይም ደግሞ ሊወጣም ይችላል። ምን አለ ሌላ ሊኩዲቲ? ለምሳሌ እዚህ ጋርም አለ ሊኩዲቲ። ኦኬ ይሄ አሬዲ ይህን ሊኩዲቲ ወስዶታል። ሜቢ ደግሞ የእነዚህንም ደግሞ ሊኩዲቲ ደግሞ ሊወስድ ይችላል። እንየው እስቲ ማርኬት ወዴት እንደሚሄድ። አሁን ኤዥያን ሴሽን ላይ ነው ያለ ነው። ማርኬት እየተመለሰ ያለው ወዴት ነው? ወደ ጋፕ ጋር እየተመለሰ ነው ያለው። አሁን ያ ጋፕን ተች አድርጎታል። እዚህ ጋር የተፈጠረውን ጋፕ ፌር ቫሊዩን ሞልቶታል ማለት ነው። ሶ ሜቢ ወደዚህኛው አሁንም እዚህ ጋር ምን አለን? ስዊንግ ሃይ አለን። በደንብ እንዲታያችሁ አይ ቲንክ ይታያችኋል ብዬ አስባለሁኝ። ሶ ወደ እነዚህም ደግሞ ባይሳይድ ሊኩዲቲ ደግሞ ማርኬት ራን ሊያደርግ ይችላል። እንየው እስቲ። እንደምታዩት ማርኬትም ይሄ ቫሊዩ ፌር ቫሊዩ ጋፕን ከነካ በኋላ ማርኬት ወደ እነዛ ባይሳይድ ሊኩዲቲ ሄደ ማለት ነው። ሶ እንደምታዩት ማርኬት አሁን ሊኩዲቲ ወሰደ። አሁን ከዚህ በኋላ ምንም አይነት ሊኩዲቲ የለንም። በቃ እዚህ ጋር ያሉት እንዳለ ሊኩዲቲ ጠራርጓል። ስለዚህ አሁን ደግሞ ማርኬት ደግሞ ምን ሊያደርግ ነው? ሪቨርስ ደግሞ ሊያደርግ ነው። ወዴት? እዚህ ጋር ደግሞ አሉ የቅድሞቹ እንትኖች ማለት ነው፣ ሊኩዲቲዎች ማለት ነው። ለምሳሌ እዚህ ጋር ስዊንግ ሎ አለ። የት ሄደ? እዚህ ጋር ስዊንግ ሎ አለ። ድጋሚ እዚህ ጋርም አለን። እዚህ ጋርም አለ ሴልሳይ ሊኩዲቲ። ሶ እነዚህ ሊኩዲቲዎችም ደግሞ ለመውሰድ ሲል ማርኬት ደግሞ ምን ሊያደርግ ይችላል? ሪቨርስ ሊያደርግ ይችላል ማለት ነው። እኔ ውስጥ እንደምታዩት እነዛ እንዳለ ሊኩዲቲ ለመውሰድ ማርኬት ሪቨርስ እየወረደ ነው ማለት ነው። እኔው አሁን ማርኬት ሪትሬስ አደረገ። ወደ ላይ የወጣበት ሪዝን እዚህ ጋር ጋፖች አሉ። ካያችሁት ማርኬት ስትሮንግሊ ሲወርድ ጋፖችን ትቶ ነው እየሄደ ያለው። ሶ እነሱን ጋፖች ደግሞ መሙላት አለበት። እሱን ቀጣይ ቪዲዮ ላይ ስለ ፌር ቫሊዩ ጋፕ እናወራበታለን። እዚህ ጋርም አለ ፌር ቫሊዩ ጋፕ። ሶ ሜቢ ማርኬት ሪቨርስ ሊያደርጋል። ወዴት? ወደ እነዚህ እዚህ ጋርም ስዊንግ ለዋለን። ወደ እነዚህ ሴልሳይ ሊኩዲቲ ማርኬት ራን ሊያደርግ ይችላል ማለት ነው። እንየው። እንደምታዩት ማርኬት ሴልሳይ ሊኩዲቲ ወሰደ ማለት ነው። አሁንም እንየው እስቲ። አሁን ማርኬት ሪቨርስ አደረገ። እዚህ ጋር እንደምታዩት አሁንም ድጋሚ ምን አለን? እነዚያን ኦልሬዲ ሊኩዲቲያቸው ስለተወሰደ ምንም አይጠቅሙንም ከዚህ በኋላ። እዚህ ጋር አሁንም ጋፕ አለን። ሜቢ ማርኬት ይህንን ጋፕ ከወሰደ በኋላ ሪቨርስ ሊያደርግ ይችላል። እንየው። ጋፑን አልነካውም። አሁን ያን ጋፕ ነክቶታል። ሶ አሁንም ደግሞ ሊኩዲቲዎችን ደግሞ እናውጣ። እዚህ ጋር ስዊንግ ሎ ላይ ምን ብለናል? ሊኩዲቲ ይጠራቀማል ብያለሁ። ሶ እንየው። ኦኬ ማርኬት አሁን የባይሳይ ሊኩዲቲ ወሰደ። እዚህ ጋር ባይሳይ ሊኩዲቲ ወሰደ። እዚህ ጋር እንደምታዩት ቡሊሽ ፌር ቫሊዩ ጋፕ ነበር። ማርኬት እሱን ጋፕ ከሞላ በኋላ ሪቨርስ አደረገ። ስቲል ነው አሁንም ማየው ቤሪሽ ነው። ምክንያቱም ማርኬት አሁን ባይሳይ ሊኩዲቲ ስለወሰደ ወደ እነዚህ ሴልሳይ ሊኩዲቲ ወይ ደግሞ ስዊንግ ሎ ይመጣል ብዬ አስባለሁ ማለት ነው። እንደምታዩት እዚህ ጋር ሊኩዲቲዎች በጣም እየተጠራቀሙ ነው። ማርኬት ስላልወሰዳቸው አሁን መውሰድ አለበት ብዬ አስባለሁ። ሜቢ ወደ ላይም ሊቀጥልም ይችላል፣ ግን ዊዶ ነው። ምንም የምናውቀው ነገር የለም። ማርኬትን 100% እንዴት ነው ሙቭ የሚያደርገው ማለት አንችልም። ያው ስለ ሊኩዲቲ ብናቅም፣ ነገር ግን እኛ መቆጣጠር የምንችለው ነገር አይደለም። ገብቷችኋል? እኛ አይደለንም ማርኬት ሜከር። ትሬዲንግ ላይ አንድ ማወቅ ያለባችሁ ነገር ቢኖር ስለ ሳይኮሎጂን በዚሁም በደንብ ዲስከስ እናደርግ። ያው እኔ አብዛኛውን ጊዜ ዋን ቱ ዋን ላይ ክላስ የምሰጠው ስለ ስትራቴጂ ምናምን ነገር አይደለም፣ ስለ ሳይኮሎጂ ነው በደንብ ዲስከስ የምናደርገው። ሶ ትሬዲንግ ላይ ቆይ ከትሬዲንግ በፊት ለምሳሌ
ትምህርት ላይ ናችሁ እንበል። ዝቅተኛ ውጤት ብታመጡ ኔክስት ላይ ማድረግ ያለባችሁ ነገር ቢኖር ጠንከራችሁ ማጥናት ነው። ትምህርት ላይ ማለት ነው። ሜቢ ስራ ላይም ብናየው ሜቢ ፕሮሞሽን ባታገኙ ኦር ደግሞ ስራ ባታገኙ ኦር ደግሞ የሆነ አላ ፕሮሞሽን በሚለው ነውና ፕሮሞሽን ባታገኙ ኔክስት ላይ ምንድነው ማድረግ ያለባችሁ? ጠንከራችሁ መስራት ነው። ትሬዲንግ ላይ ግን እንደዛ ነገር የለም። ዋናው ትሬዲንግ ፕላናችሁን ተከተሉት። ሜቢ አሁን ትሬዲንግ ፕላን ስል ለአንዳንድ ሰዎች አዲስ ሊሆን ይችላል። መሀል ላይ የምታውቁት ነገር ነው። ዋናው ትሬዲንግ ፕላናችሁ ተከተሉት እንጂ ሎስ ካደረጋችሁ የእናንተ ስህተት አይደለም። ላይክ አብዛኛው ትሬደር ፕሮፊታብል የማይሆንበት ሪዝን ይህንን መቀበል ስላቃተው ነው። ሎስ ሲያደርግ የሆነ የተሳሳተ ነገር ያለ ይመስለውና ዩቲዩብ ላይ ገብቶ አዲስ ነገሮችን ይማራል፣ ስትራቴጂዎችን ያያል፣ ምናምን ያያል። ትሬዲንግ ላይ ይመጣል፣ ድጋሚ ሎስ ያደርጋል። ከትሬዲንግ ከኪሳራ አታመልጡትም። ባይ ዘ ዌይ ምንም ቢሆን ትሬዲንግ ላይ ከኪሳራ አታመልጡ። ዋናው ነገር ትሬዲንግ ፕላን አውጡ፣ ባክቴስት አድርጉት። በዛ ባክቴስት አሪፍ ዊን ሬት ካገኛችሁ ኮንፊደንት ከሆናችሁ ገብታችሁ ትሬድ ማድረግ ነው። ሶ ወደ ሌላ ርዕስ እንዳንገባ ማርኬት ስትሮንግሊ አሁንም ወደ ላይ እየወጣ ነው ያለው። ሜቢ የእነዚህ ሊኩዲቲ ለመውሰድ ነው። እሺ ሊኩዲቲውን ከወሰደ በኋላ ማርኬት እንደምታዩት ስትሮንግሊ ድሮፕ እያደረገን ያለው ኒውስ ነበረ። አሁን ደግሞ ማርኬት ደግሞ ወደ ላይ እየወጣ ነው። እነዚህ ሊኩዲቲዎች ከወሰደ በኋላ ሜቢ ደግሞ የዚህኛው ሊኩዲቲ ደግሞ ለመውሰድ ወደዛ እየወጣ ነው። ኦኬ እሱን ሊኩዲቲ ሲያወስድ ማርኬት እንደምታዩት ያው ኦሬንጅ ላይ ነው ያለው። ሰምታይምስ ኒውስ አካባቢ ሲሆን ኤንኤፍፒ ምናምን ቀን ሲኖር ማርኬት እንደዚህ ነው ሙቭ የሚያደርገው። ብቻ በተረፈ ዛሬ ስለ ሊኩዲቲ በደንብ ዲስከስ አድርገናል። ሜቢ ኔክስት ላይ አርብ ላይ እንዴት ነው ሊኩዲቲ ተጠቅመን ትሬድ የምንገባው የሚለውን ቪዲዮ ላስተምራችሁ ነበር። ግን ከዛ በፊት ደግሞ ማወቅ ያለባችሁ ስለ ማርኬት ሜከር አለ። እሱም በደንብ ዲስከስ ካደረግን በኋላ ሊኩዲቲ ተጠቅመን እንዴት ነው ትሬድ ምንገባው፣ ኢንተሪያችን ምኑ ጋር መሆን አለበት፣ ስቶፕ ሎሳችን ምኑ ጋር መሆን አለበት፣ ምናምን ሪስክ ሪዋርዳችን ስንት መሆን አለበት የሚለውን በደንብ ዲስከስ እናደርጋለን ማለት ነው። በተረፈ አይሆፕ ክላሱ እንደተመቻችሁ እንደወደዳችሁት። ብዙም እናንተ መያዝ አልፈለኩኝም። በቃ ለእናንተ መሰረታዊ የሚባሉትን ነገሮች ነው ማስተማር የፈለኩት። ያው ሙሉን ባላስተምራችሁም እናንተም ደግሞ ማድረግ ያለባችሁ ነገር ራሳችሁን አስተምሯቸው። ሜቢ አንዳንድ ጊዜ ያልገለጽኳቸው ነገር በደንብ ያላሳያችሁ ነገር ስለሚኖር ዩቲዩብ ላይ ገብታችሁ ራሳችሁን አስተምሩ። እኔ ብቻ አይደለሁም ትሬደር፣ ሌሎችም ትሬደሮች አሉ። የእነሱም ኮርሶች እዩ፣ አዳዲስ ነገር ተማሩ። ቴን ከተማራችሁ በኋላ ደግሞ መታችሁ ፕራክቲስ ማድረግ አለባችሁ። ቱማች ኢንፎርሜሽን እንዳይሆን ነው። በተረፈ ለነበረን ቆይታ በጣም በጣም አመሰግናለሁኝ። ያው ዋን ቱ ዋን ክላስ መውሰድ የምፈልጉ ሰዎች ካላችሁ ስለ ሳይኮሎጂ ብቻ እኔ ዋን ቱ ዋን ክላስ ብቻ ነው ማስተምረው። መመዝገብ የምፈልጉ ከስተመር ሰፖርትን አዋሯቸው ይመልሱላችኋል። በተረፈ እኔ ዋን ቱ ዋን ክላስ ላይ ስለ ስትራቴጂ ብዙም አላስተምርም። ምክንያቱም ሚስጥሩ እሱ ስላልሆነ በፊት አይዊሽ ስትራቴጂ በፊት ስለ ሳይኮሎጂ ባቅ ኖሮ ብዬ የምመኛቸውን ነገሮች ነው ከዋን ቱ ዋን ክላሴ ጋር እንትን የምንለው ማለት ነው። አብዛኛው ትሬደሮች እንደውም ዋን ቱ ዋን ክላስ ከወሰዱ በኋላ ነው በደንብ ፈንድድ መሆኑም የጀመሩት፣ ፔይአውት ማድረግም የጀመሩት፣ ፕሮፊታብል መሆኑም የጀመሩት ሚስጥሩም የገባቸው ማለት ነው። እና ያው ለእናንተ የምነግራችሁ ነገር ይሄ አይደለም ሚስጥሩ፣ ስትራቴጂ አይደለም ሚስጥሩ፣ ዋናው ሳይኮሎጂ ነው። እዛ ላይ ትኩረት ካደረጋችሁ ትሬዲንግ ፖሲብል ነው ብዬ አስባለሁ ማለት ነው። በተረፈ ቀጣይ ላይ የምናየው ስለ ፌር ቫልዩ አፕ ነው። አርብ እንደዚሁ 3 ሰዓት ላይ እንገባለን ማለት ነው። ለነበረን ቆይታ በጣም አመሰግናለሁ። እንዲሁም ደግሞ ያው ዋንጫውን ስለወሰድነው ደግሞ ደስ ብሎኛል። የአርብ ሰው ይበለን ባይ